ሰላም ሰላም የተከበራችሁ የተወደዳችሁ የትርንጎዬ አቢ ቻናል ቤተሰቦች ባይዘዌ ማለት ነው። ዛሬ የመጣሁት እንግዲህ ሩታና አብርሽን ፋዘርየው መጥቶ እንዳስታርቃቸው ከዛ አብራችሁ አድራችሁ ነገ ነው በረራሮ ትኬት ቆርጣለች ጋሽ እንዴት እንድትር ነው እንደምትፈቅላ ሲለው እኔን የምር አንዳንዴ ሽማግሌ ደስ ይላል። ግን አንዳንዴ ደግሞ በቃ ሩታ ግን ጀግና ነች፣ ትለያለሽ አለልሽም ባይዘወይ እንዴ። ኧረ አሁን ለምሳሌ እንግዲህ አንቺና አብርሽ ይቅር ተባብላችኋል። ሲቀጥል ደግሞ ኢፉዬና ፉን ያለችዋ ማናት ስሟ ፍቅር እናስታርቋቸው። ቢያንስ የሰው ልጅ እኮ የሆነ ስሜት ይኖረዋል። እንደው ግለጭ ካላችሁኝ ለምሳሌ ለአብርሽ ፍቅር ስሜት አላት ይመስለኛል። ስንት ነገር ብለኸኝ ልትመለስ ወደ እሱ እያሽኳኳት ነበርና ግራው ሲገባት የህዝቡ የኦዲየንሱ ከአብርሽና ከሩታ ጋር ፍቅር በለጠባትና አብርሽ ደግሞ ሲያስበው በቃ የህዝቡ እንዲሁም ደግሞ የቤተሰብ ፍቅሩ ሩታን ስለወደዷት ቤተሰቦቹ ስለወደዷት አብርሽ ወደ ማና ድላ ብትሉኝ አልዋሽም ወደ ፍቅር አይደላ። ምክንያቱም በመጀመሪያ ወደ ነበረበት ፍቅር ወደ ልጅነቱ ታሪክ አንዳንዴ እኮ የልጅነት ታሪክ ያላለቀ ሲኖር ለርለ ዳቦ ልጦን አለ ባይዘው ያገሬ ሰውና በመጀመሪያ አብርሽ የሚባለው ሩታን ትቶ ወደ ፍቅር ሊሄድ ነበር ሀሳቡ ማለት ነው። ከዛ አሁን ሁሉም ያባቱ ምናምን ሲሳየው ከዚህ ኩላ ሩታዬ ትበልጥብኛለች ይል ወደ ሩታ ፍቅር አይደለ ማለት ነው። እና ወደ ሩታ ሲሄድ እንግዲህ ፍቅር ደግሞ የሞቃን ማርቅ የሚባል ነገር አለ። ለምሳሌ የራሷን ህይወት ይፍዬ ነፍሴ ፍቅሬ ይሄ ድምጽ ያንተ መቼም ቢሆን እንዳትረሳው ስትል ነበርና በአንድ ተገልብጦ ወደ አብርሽ ተገልብጦ ወደ አብርሽዬ ሄዳ አብርሽን አገኛለሁ ብላ ምስኪን ነፈር ከሁለት የጎመነውና ቁጭ አለች። ምክንያቱም አንደኛ በመጀመሪያ አብርሽን አገኛለሁ ብላ ነው። ሁለተኛ እንግዲህ ለመልካም ነገር ይሁን አናቅም። በዛ አጋጣሚ ይፉዬ ደግሞ በጣም ያፈቅራታልና ጋሽ በነካካጁ ደግሞ ፉዬና ፍቅርን እውነት ተቆጥቶ አስታርቋቸው ቢሄድ ደስ ይለኛል። ማንም ሰው ለፍቅር እያደላ አይደለም በአሁን ሰዓት እንደ ሚዲያው። ምክንያቱም ጥፋተኛ ናት። አብርሽ ጋር እንደዛ እየተመናቀረ ቪዲዮ ስለሰራች ግማሹ አርንቋታል፣ የፍያ አድናቂዎችም ተናደውባታል፣ የእሷም ወደ እሱ የተናደውባታል። ምክንያቱም ከመጀመሪያው ስህተት ስለነበረ ማለት ነውና